ስልካችሁን በቀላሉ በብሉቱዝ ኮኔክት አድርጋችሁ ኢንተርኔት መጠቀም እንደምትችሉ ታውቃላችሁ? ቆይ ግልጽ ላድርግላችሁ። ብዙ ጊዜ ለጓደኞቻችሁ ወይም ለቤተሰቦቻችሁ ሆትስፖት የምታበሩ ከሆነ ሆትስፖት ከማብራት ይልቅ በቀላሉ በብሉቱዝ ኮኔክት አድርገው እንዲጠቀሙ ማድረግ ትችላላችሁ። ይህም ደግሞ ሆትስፖት ስታበሩ ከሚጠቀመው የባትሪ መጠን ያነሰ ነው የሚጠቀመው። ከዛ በተጨማሪ ኮኔክት አድርገው የሚጠቀሙ ሰዎች ስልካቸው ላይ ኢንተርኔት እየተጠቀሙ መሆኑ አያስታውቅም። ምንም አይነት የዳታም ወይም የዋይፋይ ምልክት ስልካቸው ላይ አያሳይም። ይሄንን እንዴት አድርጋችሁ መጠቀም እንደምትችሉ ላሳያችሁ። ከዛ በፊት ቪዲዮን ላይክ አድርጋችሁ ጀምሩ። እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስልካችሁ ላይ ዋይፋይም ሊሆን ይችላል፣ ዳታ አብርታችሁ እየተጠቀማችሁ ሊሆን ይችላል። ስለዚህ በቀላሉ በብሉቱዝ ለሌላ ሰው ሼር ማድረግ ትችላላችሁ። ይሄንን ለማድረግ በመጀመሪያ ወደ ስልካችሁ ሴቲንግ ትገቡና ኮኔክሽን የሚለውን ትነካላችሁ። ቀጥሎ ሞባይል ሆትስፖት ኤንድ ቴዘሪንግ የሚል ይመጣላችኋል። እሱ ምርጫ ትነካላችሁ። በመቀጠል ብሉቱዝ ቴዘሪንግ የሚለውን ይሄንን ኦን ታደርጋላችሁ። ከዛ ኮኔክት ማድረግ የፈለጋችሁ ስልክ ላይ ትሄዱና ብሉቱዝ ኦን አድርጋችሁ አሁን ያበራችሁትን ስልክ ትፈልጉና ከሱ ጋር ኮኔክት ታደርጉታላችሁ። ልክ እንደዚህ ኮኔክትድ ካለላችሁ በኋላ በቀላሉ ኢንተርኔት መጠቀም ትችላላችሁ ማለት ነው። ስልካችሁ ላይ ከላይ የዋይፋይም ሆነ የዳታ ምልክት አያሳይም። ነገር ግን ኢንተርኔት በቀላሉ ልክ እንደዚህ ከዚህኛው ስልክ ላይ በብሉቱዝ ኮኔክት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እናንተ በተለያየ አጋጣሚ እንደዚህ አድርጋችሁ ለሌሎች ሰዎች የምትጠቀሙትን ኢንተርኔት በብሉቱዝ ቴዘሪንግ አማካኝነት ሼር ማድረግ ትችላላችሁ ማለት ነው። ያልገባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።